ብዙ ወጣቶች አሁን በዚህ ጊዜ በጣም ሰፈር እያደረግንበት ያለው በጣም እያሳደድን የማንይዘው ጭራ የሆነብን ነገር ቢኖር ስኬት የምትለው ቃል ናት። ሁሉም ሰው እንዲሳካላት ይፈልጋል። ሁሉም ሰው ብዙ ሰው ደግሞ ስኬታማ ነኝ ብሎ ያስባል። ስኬታማ ሆኛለሁ ብሎ የሚያስቡ ሰዎች ደግሞ እንዴት ስኬታማ እንደሆኑ ለኛ ለወጣቶች ለማስተማር የሚሄዱበት መንገድ ደግሞ በእርግጠኝነት እግዚአብሔር ኢንቮልቭ የማያደርግበት ወይም ቤተክርስቲያን የማታስተምረው ነውና በትክክል ስኬት ማለት ምን ማለት እንደሆነ ያወቀ ትውልድ የለም። ትልቁ በሽታ ስኬት የሚለውን ቃል ምን እንደሆነ አለመረዳት ነው። ቀደም እንዳልኳችሁ እውነተኛው ስኬት የተፈጠረልን ለኛ ብሎ የተዘጋጀውን መንግስተ ሰማያትን መውረስ ነው። በነገራችን ላይ በዚህ ምድር እያሉ ለተፈጠርንበት ዓላማ መኖር ነው። የተፈጠርንበት ዓላማ ምንድነው? አገልግሎት ነው። እሱም እግዚአብሔርን ያገለግሉ መኖር። ስለዚህ በትክክል እውነተኛውን የስኬት መንገድ እየሄድን ያለነው ስንቶቻችን ነን? ይሄ በጣም ለአብዛኞቻችን ጥያቄ ነው። ስኬታማ ነኝ ብሎ የሚያስቡ ሰዎች እውነት በየጊዜው ንስሐና ስጋው ደግሞ የሚቀበሉ ሰዎች ናቸው ወይ? ለዚህ ምድር ላይ ያለው የስኬት መለኪያውስ እግዚአብሔርን ማስደሰት ነው ወይ ብለን ከጠየቅን አይደለም። ያው ቁሳዊ ነገሮችን ማሟላት፣ በሰዎች ፊት ትልቅ ክብርን ማግኘት፣ ዝናን፣ ሀብታም መሆን፣ ምድራዊ ቁሳዊ ነገሮችን አከማችቶ መኖር ነው ለኛ ስኬት። እውነተኛው ስኬት ግን ይህ አይደለም። እውነተኛው ስኬት በእግዚአብሔር ፊት የምንጠየቀውን ጥያቄ፣ የፍርድ ቀን ላይ ለሚኖረው ጥያቄ በዓለም ሁሉ ሕዝብ ፊት በምድር ሁሉ ላይ ባሉ ሰዎች ፊት ሳናፍር መመለስ የምንችል ከሆነ ነው። ኑ እናንተ አባቴ ብሩካን ወደ ተዘጋጀላችሁ ወደ አዘጋጀውላችሁ ወደ መንግስቴ ግቡ የሚለውን ቃል መስማት ነው ስኬት፣ እውነተኛው ስኬት። ስለዚህ በዚህ ጊዜ ባለው ወጣት የዚህ ትውልድ ትልቁ በሽታ ስኬታማ መሆን መፈለግ ነው። ያ ስኬት የትኛው ስኬት ነው ካላችሁኝ፣ እውነተኛው ሳይሆን ውሸተኛው ስኬት ነው። ስለዚህ ቁሳዊ ነገሮችን በመመኘት ዝናን፣ ሀብትን በመመኘት የምናገኘው የምናሳካው ስኬት የለም። ሁሉም አላፊ ጠፊ ስለሆነ ማለት ነው።